የሱዳን ወታደራዊ ኃይል በህገወጥ መንገድ ድንበር ጥሶ መግባቱ አሁንም አጠናክሮ መቀጠሉ ነው አምባሳደር ዲና ሙፍቲ የገለጹት። አሁንም ያለው ነባራዊ ሁኔታ ድንበሩ አካባቢ የሱዳን ኃይል በተጠናከረ ሁኔታ የመግፋት እና ወደ ውስጥ የመምጣት እንቅስቃሴ እያደረገ ያለበት ሁኔታ ነው እየታየ ያለው። በተደጋጋሚ በኢትዮጵያ በኩል እንደማዋጣ ይህ ህገወጥ ተግባር ዓለም አቀፍ ህግን የሚጥስ ነው፣ የሱዳንንም የኢትዮጵያንም ጥቅም አያስጠብቅም፣ በሌሎች ኃይሎች የሚገፋ ነው እያልን ነው ያለ ነው። የኢትዮ ሱዳን ድንበር ጉዳይ ከመቶ ዓመታት በላይ ያስቆጠረና በ1972 ዓመተ ምህረት የተቋቋሙ የሁለቱ ሀገራት የድንበር ኮሚሽን ጉዳዩን ባለበት ቆይቶ እንዲፈታ እየሰራ ቢሆንም የሱዳን ድንበር ጥሶ መግባትን ኢትዮጵያ ለዲፕሎማሲ ቅድሚያ በመስጠት ብትታገስም ገደብ የለውም ማለት እንዳልሆነም ነው ቃል አቀባዩ የገለጹት። ሁሉ ነገር ሊሚት አለው። ትዕግስት ግን በዲፕሎማሲው ዓለም ማግናኒሚቲ ፔይ ኦፍ ያደርጋል፣ ይከፍላል፣ ዋጋ አለው። ይሄ እንደ ፍርሃትም እንደ መወላወልም እንደ ሌላም ነገር ሊቆጠር የሚችልበት ነገር የለም። ምክንያቱም ዲፕሎማሲ ሁል ጊዜ ዘላቂ ጥቅም ያስከብራል ነው። ይሄ ሪጅን በጦርነት የታመሰ ሪጅን ነው። ከኢትዮጵያ ሕዝብ በላይ ከኛ ሕዝብ በላይ ጦርነትን የሚያውቅ የለም። ዲፕሎማሲውን እናሳካ እያልን ነው ያለን። እንግዲህ ድልድይ መሻገር ድልድይ ጋር መድረስ ይጠይቃል ነው። ድልድዩ ጋር ስንደርስ ነው የምናየው። በዲፕሎማሲው ዓለም አፍንጫህን የመታው ዝም ብለህ አፍንጫውን አትመታው። ሌላ ጊዜ አንገቱንም ልትቆርጥ ስለምትችል ማለት ነው። በአፍሪካ ህብረት አደራዳሪነትና በሶስቱ ሀገራት የውጭ ጉዳይ ሚኒስትሮችና የውሃ ጉዳይ ሚኒስትሮች የሚካሄደውን የህዳሴ ግድብ ድርድርን በተመለከተ ድርድሩ እንዳይሳካ ሱዳንና ግብጽ የተለያዩ ሀሳቦችን ማቅረባቸው የድርድሩን ሂደት አታካች እንዳደረገው አምባሳደሩ ገልጸዋል። ሁልጊዜ እንደምንለው ሁሉም ሶስቱም ወገኖች የሚያሸንፉበትን ስልት ነው እየተከተልን ያለ ነው። በሰበብ አስባቡ የሚወጡት አሁንም ሌሎች ናቸው። ይሄ እንግዲህ በዚህ ሁኔታ አሁንም ተንጠልጥሎ ያለ ጉዳይ ነው ማለት ነው። የሶስትዮሽ ድርድር በህዳሴ ግድብ ላይ በህዳሴ ግድብ ዙሪያ ሶስቱ ሀገራት እያካሄዱ የሚገኙ ድርድሮችም አሰልቺ እንደሆኑና እንዳይካሄድ ሁለቱ ሀገራት እየሄዱበት ያለው መንገድ ጉዳዩን እንደ ከዚህ ቀደሙ ሁሉ ወደ ተባበሩት መንግስታት ድርጅት ለመውሰድ ያለመ መሆኑንም ነው ቃል አቀባዩ ገለጹት። ሄዷል እኮ ከዚህ በፊት ጸጥታ ጥበቃ ምክር ቤት አዲስ ቦታ አይደለም። ወደ አፍሪካ ይመለስ፣ የአፍሪካ ጉዳይ በአፍሪካ ይፈታ በሚል እኛ ባደረግነው እንቅስቃሴ ነው ለዚህ የተመለሰውና የሄዱበት ቤት ስለሆነ እዛው መመለሳቸው አይቀርም ነው። ምክንያቱም እዛ የሸመቱት ወዳጅም ስላላቸው